የገና አባት ሴንት ኒኮላስ ሳንታ ክላውስ ወይም ቅዱስ ኒኮላስ በጥንቷ መይራ በአሁኗ ቱርክ በአራተኛው ክፍለ ዘመን የነበሩ ጳጳስ ናቸው። ብዙ ጊዜ ድሆችንና ችግረኞችን በሚስጥር በመርዳት በለጋሽነታቸውና በቸርነታቸው ይታወቁ ነበር። ከታዋቂ ታሪኮቻቸው መካከል 3 እህትማማቾችን በባርነት ከመሸጥ ለማትረፍ ትዳር እንዲይዙ ጥሎሽ መስጠታቸው በብዙሃን ይታወቃል። ሳንታ ክላውስ የሚለው ስም የመጣው ሲንተር ክላስ ከሚለው የጀርመን ቃል ሲሆን ቅዱስ ኒኮላስ እንደማለት ነው። ከጊዜ በኋላ የቅዱስ ኒኮላስ ወጎችና አፈ ታሪኮች ከገና በዓል ጋር ተቀላቅለዋል። ይህ የበዓሉ ውህደት ቀስ በቀስ የተከሰተ ሲሆን በተለያዩ የዓለማችን ክፍሎች ባህላዊና ታሪካዊ ተጽዕኖ አሳድሯል። ትክክለኛው የቅዱስ ኒኮላስ በዓል የሚከበረው እንደ አውሮፓውያን አቆጣጠር ታኅሳስ 6 ቀን የሞቱበትን ቀን በማሰብ ነው። ይህንም ቀን በስጦታና በበጎ አድራጎት ተግባራት በአውሮፓ ይከበር ነበር። ሆኖም የአውሮፓ ስደተኞች ወጋቸውን ወደ ተለያዩ ዓለም ክፍሎች ሲያመጡ እነዚህ ልማዶች በታኅሳስ 29 ቀን የሚከበረው ከኢየሱስ ልደት ከገና ጋር መቀላቀል ጀመሩ። በ19ኛው ክፍለ ዘመን በአሜሪካና በሌሎች ቦታዎች የቅዱስ ኒኮላስ ምስልና ስም አሁን ወደምናውቀው ወደ ሳንታ ክላውስ ተቀይሯል። ዛሬ ሳንታ ክላውስ የስጦታና የልገሳ ምልክት ተደርገው ይታያሉ። ከክርስቶስ ልደት ጋር የተያዙት ኢየሱስ የዓለም ስጦታ በመሆኑ ብቻ ሲሆን ከዚህ ውጪ ከኢየሱስ ልደት ጋር የሚያስተሳስራቸው ምንም አይነት ነገር የለም።